ነው፣ የሞራል ዝቅጠት ነው፣ ልማታችን ይጥላል ስንል በእነዚህ አይቆምም። የሃይማኖት አባቶች ቅድም እንደተባለው የምዕመኖቻቸውን የተከታዮቻቸውን ሕይወት አስይዘው ቁማር ይጫወታሉ። በነገራችን ላይ ኢትዮጵያ ውስጥ የሃይማኖት ተቋማት መሬት ሊዝ የማይከፍሉት፣ ኦዲት የማይደረጉት፣ ታክስ የማይከፍሉት የሃይማኖት ተቋማት እንዳሻቸው ይሁኑ የሚል ሕግ ስላለ አይደለም። የለም እንደዚህ አይነት ሕግ። አሜሪካ ውስጥ ማንም የሃይማኖት ተቋም ይገዛል፣ ቤቱን፣ ቸርቹን ይገዛል፣ መስጊድ ይገዛል። ዝም ብሎ ሃይማኖት ተቋም ነኝ የሚባል ነገር የለም። ኢትዮጵያ ውስጥ ያ የሚሆነው ለምንድን ነው? የሃይማኖት ተቋማት ባይ ዲፎልት የውስጥ ማንነት ይሰራሉ፣ ሞራል ላይ ይሰራሉ፣ ሰላም ወዳድነት ላይ ይሰራሉ። ግዴን ለማንዳንዱ ቢቀርም መንግስት የማይሸፍነውን ነገር ይሸፍናሉ። መሬት ቢቀር፣ ታክስ ቢቀር፣ ኦዲት ባይደረጉ ችግር የለውም። እኛም መንሰራቸውና ወሳኝ ስራዎች ስለሚሰሩ ይካካሳል ነው እሳቤው። እየሆነ ያለው የተገላበጠ ነው። ከፍተኛ ምዝበራ ያለው እዛ ነው። የሞራል ዝቅጠት ያለው እዛ ነው። እንኳን የውስጥ ማንነት ሊሰሩ የውስጥ ማንነት በይፋ እያፈረሱ ይውላል። በዚህ ምክንያት ሌብነት በእያንዳንዱ ሰው ጓዳ ውስጥ በምርጫው የታቀፈው ካንሰር ሆኖ ይታያል። ይህን ካላስተካከለ ሪፎርሙ የተከበረው ወንድሜ እንዳነሱት የትም አይደርስም።